በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 21ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በሞት ይደረግልና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ሙገር አንዲት ሴት መነኩሲት ነበረችና የንጉሥ መልእክተኞች መጥተው ስለ ቤተ ክርስቲያን ሕንፃ ሥራ ግብር ያስገብሯት ዘንድ ያዟት። እሷም እኔ ሥራ ሰርቼ ምንም የማገኘው ነገር የሌለኝና የሚያገለግለኝ ወይም የሚረዳኝ ሰው የሌለኝ ፍጹም ድሃ ነኝ አለቻቸው። ከዚያም የንጉሡ መልእክተኞች ይገርፏት ዘንድ ስላዘዙ ይህንን ሥራ አትስሩ፣ ራቁቴንም አታቁሙኝ፣ ይህች ልብስ ተአምራት የሚያደርገው የአባታችን የተክለ ሃይማኖት ልብስ ናትና አለቻቸው። አባቷ ተክለ ሃይማኖትንም ተአምር አድራጊ ነው ብላ ስትጠራው በመስማታቸው እንግዲያስ አባትሽ ተአምር አድራጊ ነው የምትይ ከሆነ ፈጥኖ መጥቶ ከዚህ ግርፋት ያድንሽ አሏት። ዳግመኛም አባቴስ ፈጥኖ ይመጣ ዘንድ የማይቻለው ደካማ ሲሆን ፈጥኖም ለመሄድ የማይቻለው እግር የሌለው ነው። አባቴ አንዲት እግሩ የተሰበረች መሆኗን ሰምቻለሁና አለቻቸው። ይህንንም እያለቻቸው ሳለ ይገርፏት ዘንድ ከመሬት ላይ ጣሏት። ከእነሱም መካከል አንዱ ይገርፋት ዘንድ ሲዘነዝር እጁ ደረቀች። የሚገርፍባትም አለንጋ በየክፍሏ በየረድፏ ተቆራርጣ ወደቀች። ይህንን ድንቅ ተአምር በተመለከቱ ጊዜ ይህን የመሰለ ፈጥኖ ደራሽ አባቷን ነው የአባቴ አንዲት እግሩ ሰባራ እንደሆነች ሰምቻለሁ ያለችው በማለት አደነቁና ከዚያ በሰላም ትሄድ ዘንድ አሰናበቷት። ቀጥሎም እንደዚሁ ሁሉ የዚያው የሙገር ሀገር ሽማምንት አንዲቷን ሴት ግብር ክተይ ብለው በያዟት ጊዜ እሷም ባለቤቴ ወደ ንጉሥ ሂዷልና እስኪመለስ ታገሱኝ፣ የማትታገሱኝ ከሆነ ግን ከዚህ ግርፋታችሁ አባቴ ተክለ ሃይማኖት በጊዜው ደርሶ ያድነኛል አለቻቸው። እነሱም በይ እንግዲህ ሲያድንሽ እናያለን አሏት። ዛሬ ሲያድነኝ ዘንድ ላይፋጠን ይችላል፣ አባቴ እግረ አንካሳ ነውና አለቻቸው። እነሱ ግን ይገርፏት ዘንድ ተዘጋጅተው ሳለ ጢጤ የተባለ መግረፊያ አለንጋ በክፍሉ ተቆራርጦ ወደቀ። ከዚህም በኋላ በእነዚያ ሽማምንቶች ላይ ከእግዚአብሔር ዘንድ ከፍ ያለ መቅሰፍት ወረደባቸው። ይልቁንም የአባታችን የተክለ ሃይማኖት ወገን መሆናቸውን እየነገሯቸው እነዚያን ሴቶች ለመግረፍ በመድፈራቸው ንጉሡ እነሱን ገረፋቸው፣ ንብረታቸውንም ወረሳቸው። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን አሜን። 22ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ይደረግልን አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በስንኳ አቅራቢያ በሚገኝ በሙገር ምድር አንድ ሰው የዕለት ተግባሩን በማከናወን ከዋለበት ወደ ቤቱ ሲገባ ነብር ዘሎ ተከመረበት። ሰውየውም ስለ ገሌ ብለህ እንዳትነካኝ ከላይ ተነስ ውረድ ብሎ አማለው። ነብሩም እንቢ ብሎ ይበላው ዘንድ አንገቱን አነቀው። ዳግመኛም ስለ አባታችን ስለ ተክለ ሃይማኖት ብለህ ውረድ አለውና እሱም ይህን ስም ሲጠራ በሰማ ጊዜ ፈጥኖ ከላይ ላይ ወረደ። እንደገናም የአውሬ ሰውየውን ከኋላው ይከተለው ጀመር። ሲከተለውም ባየ ጊዜ አሁንም በአባታችን በተክለ ሃይማኖት ስም አትከተለኝ፣ ወደ እኔ አትመልከት እያለ አማለው። ነብሩም ይህን በሰማ ጊዜ ዓይኖቹን በእጁ ሸፍኖ ወደ ነበረበት ተመለሰ። ሰውየውም ይህን ታላቅ ታምር በተመለከተ ጊዜ በየወሩ የአባታችን የተክለ ሃይማኖት መታሰቢያ ማድረግ ጀመረ። ስለዚህም ነገር ይህን በጎ ተግባር ያስተውት ዘንድ ከስንኳ መምህር ጋር አጣሉትና እሱም ይገርፉት ዘንድ አዘዘ። በሚገርፉትም ጊዜ ጅራፉ በየክፍሉ ተበጣጥሶ ወደቀ። የስንኳ መምህርም ይህንን ታላቅ ታምር በተመለከተ ጊዜ ሰውየውን የአባትህን የተክለ ሃይማኖት መታሰቢያ ማድረግ ከፈለግህ ከዛሬ ጀምሮ አልከለክልህም፣ ማድረግ ትችላለህ፣ እኔ ከእግዚአብሔር ጋር መጣላት አልፈልግምና አለው። ይህም ሰው ለዘላለም ለጌትነቱ ክብር ምስጋና የሚገባው እግዚአብሔርን በፍጹም ምስጋና እያመሰገነ እስከ ዕለተ ሞቱ ድረስ የአባታችን የተክለ ሃይማኖት መታሰቢያ ሲያደርግ ኖረ። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን አሜን። በ22ቱ ስነ ፍጥረት ሊቆጥረን የወሰንነው የክቡር አባታችን የተክለ ሃይማኖት 22ቱ ተአምራት ደረሰ፣ ተፈጸመ። ይህ ባይሆን ኑሮ ግን ከተአምራቱ ብዙ በጻፍን ነበር። አሁንም ክቡር አባታችን ተክለ ሃይማኖት በቃል ኪዳኑ አምኖ በፍጹም ፍቅር የተማጸነውን ወዳጁን በነፍስ በሥጋ ከአዳኝ አውሬ ከዲያብሎስ እጅና ከመቅሰፍት ያድነዋል። እንደዚህም ሁሉ የምንወደው እኛንም ኃጢአት ከሚያሰራ ከሰይጣን ፈተና ይጠብቀን። በተቀደሰ ጋብቻ የተጸነሰበትን ዕለት የሚናገር የታምሩን መጽሐፍ የምንሰማውን ሁሉ ዛሬም ከሥጋና ከነፍስ መከራ ያድነን። ዳግመኛም ነፍሳችን ከሥጋችን በምትለይበት ጊዜ
ራብታችን እንዳንቆም የቅዱሳንን የብርሃን ልብስ ያልብሰን። እንደ ከርቤና እንደ ሲሂን ልዩ መዓዛ ወዳለበት ርስቱ ያስገባን ለዘላለሙ አሜን። ከሚያዝያ ወር አስቀድሞ መጋቢት 24 በተጸነሰበት ዕለት የሚነበበው ለኢትዮጵያ ሐዲስ ሐዋርያ የሆነ የክቡር አባታችን የተክለ ሃይማኖት የተአምሩ መጽሐፍ በዚህ ደረሰ ተፈጸመ። አማላጅነቱ ለሁላችን ይሁንልን ለዘላለሙ አሜን። በልቦናችን እርሻ ክደት፣ እሾህ፣ ኃጢአት አረም እንዳይበቅልበት ባህሪ ሰውነታችንን ጠብቅልን። የኃጢአት መርዝ አውሬ እንዳያጠፋብን የጸናች የቀናች ኦርቶዶክስ ተዋሕዶ ሃይማኖታችን ከሸንጋይ ከሃዲት አድነን ጠብቀን። ዳግመኛም ሁላችን በነፍስ በሥጋ ፈጥሮ ላከበረን ለአምላካችን በአንድነት ፍጹም ምስጋና ይገባዋል እንበል ለዘላለሙ አሜን።